አብይ ጾም የሥጋ መቃብር የነፍስ ትንሣኤ። ዛሬ ልናገር የፈለግኩት ስለ ጾም ነው። በተለይም ስለ አብይ ጾም ሁዳዴ። ጾም ማለት ዝም ብሎ መራብ አይደለም። ጾም ማለት ነፍስ በሥጋ ላይ የምታውጀው የነጻነት አዋጅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 ቀንና 40 ሌሊት በመጾም ዲያብሎስን ድል የነሳበትን ታላቅ የድል መንገድ እናስብ። ጾም ለምንድን ነው? ቅዱስ ዮሐንስ አፈወርቅ ሲያስተምር እንዲህ ይላል። አፍህ ከምግብ ብቻ ሳይሆን ከክፉ ንግግርም ይጹም፣ ዓይንህ ከከንቱ እይታ ይጹም፣ እጅህ ከግፍ ይጹም። ጾም ማለት ሆድን መከልከል ብቻ ሳይሆን አምስቱን ሕዋሳት ከኃጢአት መቆለፍ ነው። ሥጋችንን ስናስር መንፈሳችን ይፈታል። የስግደትና የጾም ኃይል። መጽሐፍ ቅዱስ ይህ ወገን በጾምና በጸሎት ካልሆነ በምንም አይወጣም ይለናል። በውስጣችን ያሉ የክፉ ሐሳቦች ሰንሰለቶች፣ ስሜታዊነትና ድካሞች የሚበጥሱት በጾምና በጸሎት ኃይል ነው። ስንሰግድ ሥጋችንን ለፈጣሪ እናስገዛለን። ስንጾም ደግሞ ውስጣዊ ማንነታችን እናጠራለን። ጾም ለጸሎት ክንፍ ነው። ጸሎት ያለ ጾም ክንፍ እንደሌለው ወፍ ናት። ለምን እንጾማለን? ነቢዩ ዳንኤል ጥበብንና ማስተዋልን ያገኘው በጾም ነበር። እኛም የምንጾመው ራሳችንን ለማግኘት ነው። ሥጋችን ሲጠግብ ነፍሳችን ትተኛለች። ሥጋችን ሲራብ ግን ነፍሳችን ትነቃለች። አብይ ጾም ራሳችን የምንመረምርበት፣ ንስሐ የምንገባበትና ወደ ቀደመው ክብራችን የምንመለስበት የወርቅ ጊዜ ነው። የመንፈስ ጥሪ። ወዳጆቼ ጾምን እንደ ከባድ ቀንበር ሳይሆን እንደ ትልቅ በረከት እንቀበለው። በጾም ውስጥ ድል አለ። በጾም ውስጥ ሰላም አለ። በጾም ውስጥ ከፈጣሪ ጋር መገናኘት አለ። ሆዱን ያልገዛ ሰው ሕይወቱን አይገዛም። ስለዚህ በዚህ በታላቁ ጾም ውስጥ ሥጋችን አሳልፈን በመስጠት አሸናፊ የሆነች ነፍስን እንገንባ። ጾሙን የሰላም የንስሐ የድል ያድርግልን። ፈጣሪ በረከቱን ያድለን።